ሰላም እንዴት ናችሁ? እኔ ዮናታን እባላለሁ የቴምር ፕሮፐርቲስ የሽያጭ አማካሪ ነኝ። ቴምር ምንድነው? ቴምር ያለው ነገር ምንድነው? ስለ ቴምር በደንብ ብዙ መረጃ ስጠን ባላችሁን መሰረት አንድ አርቲስት ጋብዣለሁ። አርቲስቷም ኦልሬዲ ደርሳለች። ኦልሬዲ ደርሳለች። እንዴት ዋልሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ ወደ ቴምር ፕሮፐርቲስ። በጣም ነው የማመሰግነው። ቢሮአችሁ በጣም ነው የሚያምረው። ቴንኪ በጣም እናመሰግናለን። ውስጥ ያለውን ነገር ደግሞ በደንብ ቴምራችንን እየበለን ሙሉ መረጃ ደስ ይለኛል እሰጥሻለሁ ማለት ነው። ቴንኪ። እሺ ነይ። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ወደ ቴምር ሪል ስቴት። ቴምሩን እየበላሽ ማለት እንችላለን። የቴምር ሪል ስቴት ያው እንደነገርኩ ለእህቴ ነው የምፈልገው። እህቴ ከኢትዮጵያ ውጭ ነው ያለችው። እሷ ናት የእናንተን የቴምር ሪል ስቴት ዩቲዩብ ላይ አይታ ሪከመንድ ያደረገችኝ። መጥቼ ኢንፎርሜሽን ልጠይቅላት የላከችኝ እሷ ናት። እንግዲህ አንዳንድ ጥያቄዎችን እጠይቃለሁ ማለት ነው። በጣም አሪፍ። በመጀመሪያ ድርጅታችሁ በጣም ነው የሚያምረው። ስገባ ጀምሮ በጣም እየተመሰጥኩ ነው የገባሁት። በጣም ደስ ይላል። በጣም ቆንጆ ድርጅት ነው ያላችሁ። በመቀጠል ግን አንተና ቴምር ሪል ስቴት ውስጥ ያለውን ቁርኝት እስኪ ንገረኝ። እሺ። እኔ ዮናታን ሰይፉ እባላለሁ። በቴምር ሪል ስቴት ውስጥ የሽያጭ አማካሪ ነው። ቴምር ሪል ስቴት ላይ የሽያጭ አማካሪ ነው። ስለ ድርጅታችሁ ባክግራውንድ ጨምርልኝ ደስ ይለኛል። እሺ። ቴምር ሪል ስቴት ከዚህ በፊት የ8 ዓመት ኤክስፒሪየንስ አለው። 8 ዓመት በሪል ስቴቱ ዘርፍ ላይ ቆይቷል። በ8 ዓመት ጊዜ ውስጥ ኦልሞስት 11 ሳይት የሚሆኑ ሳይቶችን ኦልሞስት ስትራክቸር ጨርሷል። 6 ሳይቶችን ግን ዴሊቨር አድርጓል። አሁን ላይ ደግሞ በቅርብ የሚረከቡ እስከ አዲስ ዓመት ነው እስከ መስከረም ድረስ የሚረከቡ ሳይቶችን ወደ 5 ሳይቶችን በሃይሌ ጋርመንት፣ በአያት፣ በፒያሳ እና በሳር ቤት ላይ ስትራክቸራቸውን ጨርሰው አሁን ሊረከቡ የደረሱ ሳይቶችን አዘጋጅተን ለገዢ ማለት ነው ለገዙ ደንበኞቻችን ማለት ነው። እስካሁን ድረስ ባለው ግን ሪልስቴቱ ወደ 350 አካባቢ የሚሆኑ ቤቶችን ለገዢው ዴሊቨር አድርጓል። ከአሁን በኋላ ደግሞ ኦልሞስት 5 ሳይቶች ደግሞ እስከ መስከረም ባለው ጊዜ ውስጥ ዴሊቨር ለማድረግ ቀን ከሌት እየሰራ የሚገኝ ድርጅት ነው ማለት ነው። እሺ፣ ከሌላው ሪል ስቴት የእናንተ ሪል ስቴት የሚለየው ምንድን ነው? በጣም ጥሩ። እንደነገርኩሽ ነው። አሁን ለምሳሌ ሳር ቤት ላይ ኦልሞስት በ10 ወር ጊዜያት ውስጥ 21 ፎቅ እየሰራ ድርጅት ነው ማለት ነው። አንደኛው 35% እውነተኛ ቅናሽ ማድረጋችን ነው። 35% እውነተኛ ቅናሽ አድርገን ስንሸጥ አሁን ለምሳሌ 35% ማለት አሁን ለምሳሌ የ10 ሚሊዮን ብር ቤት በ6.5 ሚሊዮን ብር ሙሉ ክፍያ ሸጠናል ከዚህ ፊት ማለት ነው። ያ ማለት አንደኛ ለየት የሚያደርገን 35% እውነተኛ ቅናሽ ማድረጋችን ነው። ሁለተኛው ደግሞ ባልነው ሰዓት ማስረከባችን። ከዚህ በፊት የተረከቡ ደንበኞቻችን ምስክሮቻችን ናቸው ማለት ነው። አንድ ሰው ከቴምር ሪል ስቴት ቢገዛ ምንድነው ጥቅሙ? የተለየ ጥቅም አለው? እንደነገርኩሽ ነው። አሁን ቅድም 35% እውነተኛ ቅናሽ ያገኛል። እሱ ራሱን የቻለ ኦፖርቹኒቲ ነው፣ ጥቅም ነው። ሁለተኛ ነገር ደግሞ ዴሊቨሪ ላይ አይስተዋወቅም። አንደኛ ነገር አሁን ለምሳሌ ብዙ ቦታ ሪል ስቴቶችን ቼክ ብታደርጊ ኮምፓውንድ ምናምን ነገር ይገነባል። ኮምፓውንዱ ደግሞ ኮንስትራክሽን ዲሌይ ይገጥመዋል። በአጭር ሰዓት ላትረከቢ ትችላለች። አሁን ቴምር ሪል ስቴት የሲንግል ፕሮጀክቶች ብቻ ነው የሚገነባው። ሲንግል ፕሮጀክት ብቻ መገንባታችን እኛ አሁን ለምሳሌ እያንዳንዱ ሎኬሽን ላይ አንዳንድ ሲንግል ፕሮጀክቶችን የምንገነባው። ያ ማለት ደግሞ አንድ ፕሮዳክት ላይ አንድ ፕሮጀክት ብቻ ሰርቶ ማስረከብ ያን ያህል ጊዜ እንትን አይለብንም እኛ ለመገንባት። አንደኛ ቴምር የራሱ ኮንስትራክሽን ካምፓኒ ያለው፣ ሁለተኛ ነገር ደግሞ ቴምር ራሱን የቻለ የኢምፖርት ካምፓኒ ያለው ሲስተር ካምፓኒዎች አሉት። ከዛ አንጻር ደግሞ አሁን ለምሳሌ ቴምር ኢምፖርት የምንለው ድርጅታችን ለኮንስትራክሽን ማቴሪያል የሚያስፈልጉ ማቴሪያሎችን ቀድሞ ነው የሚያስገባው። ያ ማለት አሁን ለምሳሌ አንቺ ዛሬ አንድ ቤት ስትገዢ ያለምንም የዋጋ ጭማሪ ነው ከኛ የምትገዢ ማለት ነው። አንደኛ እኛ ቀድመን የቴምር ኢምፖርት ራሱን የቻለ የማቴሪያል ኢምፖርት ስለሚያደርግ ቀድመን ነው የሚያስገባው። ምንም አይነት የዋጋ ጭማሪ አናደርግበትም ደንበኛው ላይ ማለት ነው። ስለዚህ ይህን ይጠቀማል ማለት ነው። ስለዚህ ባላችሁት ዋጋ ምንም አይነት ጭማሪ ሳይካሄድ ያለምንም ጭማሪ እስከ መጨረሻው ድረስ አሁን ለምሳሌ 35% ቅናሽ ተደርጎ አሁን አዋሬው ሳይት ላይ በካሬ 69550 ብር
100% ለሚከፍሉ ደንበኞቻችን ይህንን ኦፈር አዘጋጅተናል። which is አሁን እስከዛ አሁን 100% ከፈለ ቤቱን እስከምናስረክቡ ድረስ ለሚጠብቀው ምንም አይነት ክፍያ አይከፍልም ማለት ነው። ቤቱን እስከሚረከብበት ባለው ጊዜ ውስጥ ምንም የሚከፍለው ነገር አይኖርም ማለት ነው። ይሄ ራሱን የቻለ አንድ ኦፖርቹኒቲ ነው። አዎ በጣም እሺ። ለምሳሌ የባለ 3 መኝታ የ157 ካሬ ዋጋ 16 ሚሊዮን አካባቢ ነው የሚሆነው። 100% ከከፈለ ግን የ6 ሚሊዮን ብር ቅናሽ ያገኝና ቤቱን ያገኛል ማለት ነው። የቤቱ ዋጋ ዛሬ ላይ 16 ሚሊዮን ብር 16 ሚሊዮን ብር ነው። እኛ 35% ቅናሽ እናደርግለት ምንድነው የሚሆነው? በ10 ሚሊዮን ብር ዛሬ ገዛ 35% ኦፍ እኛ አድርገንለት ማለት ነው። ይሄ ራሱ የቻለ ትልቅ ኦፖርቹኒቲ ለቤት ፈላጊው ማለት ነው። አዎ በጣም። በአሁኑ ሰዓት የት አካባቢ ነው እየሸጣችሁ ያላችሁት ሎኬሽናችሁ? ኦኬ እሺ። አሁን ላይ ሳር ቤትና አዋሪ ላይ በደንብ እየሸጥን ያለ ነው። ሁለቱ ሳይቶቻችን ላይ ሳር ቤትና አዋሪ ላይ የመኖሪያ ቤቶች ናቸው። ቶታሊ ሬዚደንሻል ናቸው። G+21 የሆኑ የአዋሪ ሳይት ላይ ደግሞ የመሮጫ ትራክ አላቸው። ካፕ ጄኔሬተር፣ ልጆች መጫወቻ ኤቭሪቲንግ የተሟላለት ሳይት ነው አዋሪ ሳይት። በሴም ታይም ደግሞ ሳር ቤት ያለው ሳይታችን G+21 ነው። 35% ቅናሹ ሁለቱም ላይ ያለ። ሶስተኛው ሳይት ደግሞ ገላን ላይ ነው። ገላን ላይ ደግሞ የንግድ ሱቅ ነው የሚሸጠው። የንግድ ሱቅ ማለት ለንግድ ብቻ ለኮሜርሻል ብቻ የሚውሉ የንግድ ሱቆች ናቸው የሚሆኑ። ከ500 ሺህ ብር ቅድሚያ ክፍያ ጀምሮ ማለት በ2 ሚሊዮን 500 ሺህ ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እየሸጥን ነው። እዛ ላይ አቬለብል ናቸው ማለት ነው። ለኮሜርሻል ብቻ የሚሆን 7000 ካሬ ላይ ያረፈ የንግድ ትልቅ የንግድ ሞል ነው እዛ ጋር እየገነባን ያለ ነው። ሶስቱ ሳይቶች ላይ አሁን አግሬሲቭሊ እየተንቀሳቀስን ያለ ነው። አብዛኞቻቸውን የቤት ባለቤት የንግድ ሱቅ ባለቤት እያደረግን ያለ ነው። ቴምር ሲመጡ ሁሉም ቦታ አለን። አሁን ለምሳሌ ቴምር ለመግዛት የሚመጣ ሰው የት አካባቢ ነው ያላችሁ ማለት ብቻ የሚጠበቅበት ሁሉም ቦታ አለን። አያት አካባቢ ያለን፣ ጋርመንት አካባቢ ያለን፣ ፒያሳ ላይ ይኖረናል፣ ሳር ቤት፣ አዋሪ በቃ ሁሉም ቦታ አለ ማለት ነው። አሁን ደንበኛ ፍላጎት ሲኖረው ቤት የመግዛት ፍላጎት ብቻ እንዲኖረው የሚፈለገው እኛ ጋር ሁሉም ቦታ አቬለብል የሆኑ ቦታዎች ይኖሩናል። ከአሁን በኋላም ደግሞ አፕካሚንግ ሳይቶች ይኖሩናል። እሱን ላውንች እናደርጋለን። ስለ 35% ቅናሽ አከፋፈላችሁ ነግረኸኛልና እንዴት ነው አከፋፈሉ? 35% አከፋፈሉ እንዴት ነው? ኦኬ እሺ፣ ሁለት አይነት አከፋፈል ያለን ብዬሻለሁ። አሁን ለምሳሌ 35% ሲከፍሉ የአዋሪ ሳይታችን ላይ 121 ካሬ በ8.4 ሚሊዮን፣ 131 ካሬ ደግሞ ኦልሞስት ወደ 9.1 ሚሊዮን፣ 135 ካሬ ደግሞ ወደ 9.4 ሚሊዮን አካባቢ፣ 140 ካሬ 9.7፣ 142 ካሬ ወደ 9.8፣ 145 ካሬ ደግሞ ወደ 10.1 ሚሊዮን አካባቢ፣ 150 ካሬ ደግሞ ወደ 10.4 ሚሊዮን አካባቢ እና 157 ካሬ ደግሞ ሲከፍሉ ኦልሞስት ወደ 10.9 ሚሊዮን አካባቢ የሚሆነው። እነዚህ የሚሆኑት 100% ለሚከፍል። ሌላው ደግሞ ሳር ቤት፣ ይሄኛው የአዋሪው ሳይት ነው አሁን የነገርኩሽ። ሁለተኛው ደግሞ ሳር ቤት ላይ 139 ካሬ ለሚፈልግ ሰው ደግሞ በ9.9 ሚሊዮን ብር ሙሉ ክፍያ፣ 143 ካሬ ለሚፈልግ ደግሞ ኦልሞስት ወደ 10.6 ሚሊዮን፣ 146 ካሬ ለሚፈልግ ደግሞ 10.4 ሚሊዮን አካባቢ እና 147 ካሬ ለሚፈልግ 10.9 ሚሊዮን ብር ሙሉ ክፍያ። ይሄንን አሁን መክፈል አንችልም ለሚሉ ሰዎች ደግሞ ምንድን የምናደርገው 20% መክፈል በቅድመ ክፍያ 20%፣ ከዛ ቀሪ ደግሞ በግንባታ ሂደት እስከ 3 ዓመት ባለው ጊዜ ግንባታው እየተገነባ መሆኑ ቼክ ያደረጉ እንዲከፍሉ እናደርጋቸዋለን ማለት ነው። ሁለት አይነት አከፋፈል ነው ያለው። ስለዚህ የአንቺ ከዝንሽ ወይ ደግሞ ጓደኛሽ እንደዚህ አይነት እሺ? አዎ ጓደኛዬ ናት ከውጪ የእናንተ እሷ የትኛው ነው የሚሆናት የሚለውን ነገር ደግሞ እነዚህ መረጃዎችን ትነግሪያትና ወደኛ ልምጣት ትችላለች ማለት ነው። ስለዚህ አንቺ የት ነው ተመቸሽ? አንቺ እንደ ተወካይ ለአንቺ የት ነው አካፈል ነው የተመቸሽ? እሷ ናት የእናንተን ሪል ስቴት አይታ ሪከመንድ ያደረገችኝ። ሄጄም ኢንፎርሜሽን እንድጠይቅላት እሷ ናት ከኢትዮጵያ ውጭ ነው የምትኖረው። ግን አሁን አንተ የሰጠኸኝን ኢንፎርሜሽን ሙሉ በሙሉ ከእሷ ጋር ላውራና እሷ ስለሆነች አዚስ ታይም የምትገዛው የትኛውን እንደምትመርጥ እነግርሃለሁ ማለት ነው። ሁሉም አከፋፈላችሁ ጥሩ ነው። ቤት ለመግዛት የተዘጋጀ ሰው ሁሉም የሚመቸው ነው። የ35% ቅናሹም ቆንጆ ነው። ሙሉ ክፍያውም ደግሞ በጣም ዲስካውንቱ የሚገርም ነው። ስለዚህ ምናልባት የሙሉ ክፍያውን ትመርጥ ይሆናል ከዲስካውንቱ። ዲስካውንቱ ብዙ ነው በጣም አይደል? 6 ሚሊዮን ብር ቅናሽ ማለት በጣም ብዙ ነው። ስለዚህ የእሷን ምርጫ ደግሞ እስኪ እነግርሃለሁ። እሷን ተመካከል። ቀጥታ ከኔ ጋርም ኮንታክት ማድረግ ትችላለች።
አንቺ ምን ኢንትረስት ያደረገሽ የንግድ ሱቆቹ ላይ አንቺ አትገኝ ታዲያ? እገዛለሁ ብዬ አስባለሁ። እውነት? ስለዚህ ስለሰጠኝ ኢንፎርሜሽን በጣም ነው የማመሰግነው። እንደነገርኩ እንግዲህ እህቴ ናት ከኢትዮጵያ ውጭ የእናንተን ሪል ስቴት አይታ ኢንፎርሜሽን ጠይቅ ሪከመንድ አድርጋኝ የመጣችሁ በቂ ኢንፎርሜሽን አግኝቻለሁ። እንግዲህ የሚስማማትን ቆንጆን መርጣ በድጋሚ እንደምመጣ እርግጠኛ ነኝ። ስለዚህ በአንቺ በኩል ነው ውሉ የሚያልቀው ምናምን አንቺ ኮንትሮል ታደርግ ብዬ አስባለሁ። የቱን እንደምትመርጥ አላውቅም። ሁሉም ምርጫችሁ በጣም ነው የሚያጓጓው። ሁሉ ክፍያውን በጣም ነው የሚያጓጓው። ምክንያቱም በጣም ዲስካውንቱ በጣም ብዙ ነው እና እሱን ትመርጣለች ብዬ አስባለሁ። አብረን እናያለን። ግን በጣም ነው የማመሰግነው። እኔ ማመስገን ያለብኝ በጣም አመሰግናለሁ ስለመጣሽ። በጣም ቴንክ ዩ ሶ ማች። መልካም ጊዜ